ሰላም ውድ የቻናላችን ተከታዮች እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዘንላችሁ የመጣነው በኢትዮጵያ የማዕድን ታሪክ ውስጥ ትልቅ ምዕራፍ ይከፍታል ተብሎ የሚጠበቀውንና በምዕራብ ኢትዮጵያ የሚካሄደውን ግዙፍ የኩርሙክ የወርቅ ማዕድን ፕሮጀክት ዝርዝር መረጃ ነው። ይህ ፕሮጀክት በቤኒሻንጉል ጉሙዝ ክልል ከአሶሳ ከተማ በስተ ሰሜን ምዕራብ ገባ ብሎ በኩርሙክ አካባቢ የሚገኝ ሲሆን በጂኦሎጂካል አቀማመጡ በማዕድን ሀብት እጅግ የበለጸገውና በምስራቅ አፍሪካ የታወቀው የአረቢያን ኑቢያን ሺልድ አካል ነው። በአጠቃላይ ከ1450 ካሬ ኪሎ ሜትር በላይ ስፋት ያለው ይህ የልማት ቦታ ዲሽ ማውንቴን እና አሻሺሬ የተባሉ ሁለት ዋና ዋና የወርቅ ክምችት ቦታዎችን ያካተተ ትልቅ የወርቅ ማዕድን ክላስተር ነው። ነገር ግን ዛሬ የምንጠይቀው ዋና ጥያቄ በቦታው ላይ ወርቅ መኖሩን ብቻ ሳይሆን ይህ ግዙፍ ፕሮጀክት ለኢትዮጵያ ሀገራችን፣ ለኢኮኖሚዋ እና ለአካባቢው ሕዝብ ምን ያህል ቀጥተኛና ኢንዳይሬክት ጥቅም ያመጣል? የመንግስት ድርሻስ ምን ያህል ነው? ሀገሪቱስ ከሮያሊቲ ከግብር እና ከትርፍ ክፍያ ምን ታገኛለች? ከሁሉም በላይ ደግሞ ከሚወጣው ከፍተኛ ሀብት አንጻር የኢትዮጵያ ድርሻ በቂ ነው ወይ የሚሉትን ጥያቄዎች በስፋትና በጥልቀት እንመረመራለን። ይህንን ግዙፍ ፕሮጀክት በበላይነት የሚያስፈጽመው በካናዳ የሚገኘው ዓለም አቀፉ የካናዳ ማዕድን አውጪ ኩባንያ አላይድ ጎልድ ኮርፖሬሽን ሲሆን በኢትዮጵያ የነደፈው የሀገር ውስጥ ኩባንያ ደግሞ ኩርሙክ ጎልድ ማይን ፒኤልሲ በመባል ይታወቃል። ይህ ኩባንያ በሌሎች የአፍሪካ ሀገራትም እንደ ማሊ እና ኮት ዲቮር ባሉ ሀገራት ትልልቅ የማዕድን ማውጣት ሥራዎችን የሚያንቀሳቅስ ተቋም በመሆኑ ኩርሙክ በቀላል ደረጃ የሚቆም የፍለጋ ሥራ ሳይሆን ኢትዮጵያ እስካሁን ካየቻቸው ትልልቅ የኢንዱስትሪ ደረጃ የወርቅ ማዕድን ማውጫዎች አንዱ እንዲሆን እየተገነባ ይገኛል። በቅርብ የወጡ ኦፊሻላዊ መረጃዎች እንደሚያመለክቱት በማዕድኑ ከተረጋገጡት የፕሩቭን ኤንድ ፕሮባብል ሚነራል ሪዘርቭስ ክምችት መካከል 2.706 ሚሊዮን ኦንስ ወርቅ እንደሚገኝ ተረጋግጧል። በተጨማሪም የሜዠርድ ኤንድ ኢንዲኬትድ ሚነራል ሪሶርስስ ክምችት ከ3.36 ሚሊዮን ኦንስ በላይ ሲሆን ያልተረጋገጡት የኢንፈርድ ሪሶርስስ መጠኖች ደግሞ ወደ 217,000 ኦንስ አካባቢ ይደርሳሉ። በነገራችን ላይ ኦንስ ማለት ምን ማለት ነው? በማዕድንና በውድ ማዕድናት ዓለም ውስጥ ትሮይ ኦንስ የሚባል የክብደት መለኪያ ጥቅም ላይ ይውላል። አንድ ኦንስ ወርቅ ማለት በትክክለኛ ስሌት 31.1 ግራም ማለት ነው። ስለዚህ በምሳሌ ለማየት ያህል በኩርሙክ ፕሮጀክት በዓመት 290,000 ኦንስ ወርቅ ይመረታል ሲባል ወደ ግራም ሲቀየር ከ9 ሚሊዮን በላይ ግራም ወይም ከ9 ቶን በላይ ንጹህ ወርቅ በዓመት ይመረታል ማለት ነው። አሁን ደግሞ ወደ ዋናውና ትልቁ ጥያቄ እንመለስ። የኢትዮጵያ መንግስትና ሕዝብ ከዚህ ሀብት ምን ያህል ድርሻ አላቸው? በስምምነቱ መሰረት የኢትዮጵያ መንግስት ነፃ የሆነ የ7% የባለቤትነት ወይም ኢኩዊቲ ድርሻ ያገኛል። ይህ ድርሻ በሂደት የኤሌክትሪክ መስመር ዝርጋታና የመሰረተ ልማት ግዴታዎች ሲጠናቀቁ ሙሉ በሙሉ የሚረጋገጥ ይሆናል። ነገር ግን ብዙ ሰዎች 7% ብቻ ብለው ሊደነግጡ ቢችሉም የሀገሪቱ ጥቅም በ7% የኢኩዊቲ ድርሻ ብቻ የሚያበቃ አይደለም። መንግስት ከሚመረተው ወርቅ አጠቃላይ ዋጋ ቀጥተኛ የሆነ 5% የሮያሊቲ ወይም የሮያልቲ ክፍያ የሚያገኝ ሲሆን በተጨማሪም ኩባንያው የሚያገኘውን ትርፍ መሰረት በማድረግ 25% የኮርፖሬት ገቢ ግብር ይከፍላል። እንዲሁም በስምምነቱ 2% የተጣራ ትርፍ የመካፈል ክፍያ ተካቷል። ከዚህ ባሻገር ከወርቅ ኤክስፖርት የሚገኘው ከፍተኛ የውጭ ምንዛሬ ኢትዮጵያ ያለችበትን የውጭ ምንዛሬ እጥረት ለመቅረፍ ትልቅ አስተዋጽኦ ይኖረዋል። ለአካባቢው ማህበረሰብና ለሀገር ውስጥ ባለሙያዎችም በጂኦሎጂ፣ በመሐንዲስና፣ በሎጂስቲክስና በቴክኒክ ዘርፎች በሺዎች የሚቆጠሩ የሥራ ዕድሎችን ይፈጥራል። በተጨማሪም የኢትዮጵያ ኤሌክትሪክ ኃይል ለፕሮጀክቱ የሚሆን የ132 ኪሎ ቮልት የ75 ኪሎ ሜትር የኃይል መስመር በመዘርጋቱ አካባቢው ከፍተኛ የመሰረተ ልማት ዝርጋታ ተጠቃሚ እንዲሆን ያደርጋል።
በተጨማሪም ለአካባቢው ማህበረሰብ የተለየ ትኩረት ለመስጠት ሲባል ኩባንያው በየዓመቱ ከተጣራ ትርፉ ወይም ከሥራ ማስቴጃ ወጪው 2% የሚሆነውን ገንዘብ ለኮሚዩኒቲ ዲቨሎፕመንት ፈንድ የሚመድብ ሲሆን ይህ ገንዘብ ለአካባቢው ትምህርት ቤቶች፣ ጤና ጣቢያዎችና የንጹህ መጠጥ ውሃ መሠረተ ልማቶች ግንባታ ይውላል። በተመሳሳይ መልኩ ወርቅ ማውጣት አካባቢንና ተፈጥሮን ስለሚጎዳ ከማዕድን ማውጣት በኋላ መሬቱን መልሶ ለማልማትና ለማስተካከል የሚረዳ የኢንቫይሮንመንታል ሪሃቢሊቴሽን ፈንድ ተቋቁሟል። አሁን ባለው የ2026 ወቅታዊ መረጃ መሰረት የኩርሙክ ማዕድን ግንባታና የኮሚሽኒንግ ስራዎች በጥሩ ሁኔታ እየተጠናቀቁ ሲሆን ፋብሪካው የሚፈጨው የወርቅ አፈር ዎር ስቶክፓይል የመከማቸት ስራ እየተከናወነ ይገኛል። ኩባንያው በይፋ እንደገለጸው የማዕድን ማውጣቱ ስራ በኦገስት 2026 የሚጀመር ሲሆን የመጀመሪያው የወርቅ ምርትም ፈርስት ጎልድ ፖር ከዚያ በኋላ ባሉት ጥቂት ሳምንታት ውስጥ ይወጣል። ታዲያ ይህ ሁሉ ተደርጎ የ20 ዓመት ስምምነት ተፈርሞ ወደ ምርት ሲገባ እውነተኛው ጥያቄ አሁንም ክፍት ነው። የ7% ኢኩዊቲ፣ 5% ሮያሊቲ እና 25% ግብር ለኢትዮጵያ ፍትሃዊና በቂ ጥቅም ያመጣል ወይስ ሀገሪቱ ከምትሰጠው ውድ የተፈጥሮ ሀብት አንጻር የመንግስትና የህዝብ ድርሻ ከዚህ በላይ መሆን ነበረበት? ለአካባቢውስ ህዝብ የሚደረገው ድጋፍ በቂ ነው ብላችሁ ታስባላችሁ? የቪዲዮአችንን አስተያየት ከታች በኮሜንት ክፍል ጻፉልን። ቪዲዮውን ላይክ ማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።